ጃኒ ታሰረች ጋይስ ምንድነው የምትሉ ጃኒ ታሰረች አረ በመዳን ጃኒ ታሰረች አሉ ጃኒ ናት የምትሳደበው እውነት ለመናገር ከቲክቶኩ መንደር አዲስ ነገር ተሰምቷል። የቲክቶከሯ ንግግር ተቃውሞ አስነስቶባታል። ከዛም ባለፈ የስድብና የዛቻ አይነት እያስተናገደች ትገኛለች። እንደ ቀልድ ላይቭ ላይ የተናገረችው ነገር ትልቅ መዘዝ ይዞባት መጥቷል። ታዋቂዋ ቲክቶከር ጃኒ ታስራለች የሚሉ ወሬዎች እየተሰራጩ ይገኛሉ። እውነት ጃኒ ታስራለች የሚለው ጥያቄ የበርካታ ተከታዮቿ ጥያቄ ነው። እኛም የጃኒ ቅርብ ቲክቶከር ጓደኛዋን ጠይቀናል። የምናስደምጣችሁ ይሆናል። የድሬዳዋ ልጆች እንደ ማዕበል የተነሱባት ጃኒ ምን ተናግራ ነው? የተናገረችውስ ነገር በዚህ ልክ መጋነኑ አግባብነት አለው ወይስ ለበርካታ ጊዜ የገነባችውን ስም ለማፍረስ? እንመለስበታለን። ስመኝ ገብሩ ወይንም በቲክቶክ ስሟ ጃኒ የአሰራት አካል ማን ነው? የከሰሳትስ ማን ነው? የድሬዳዋ አስተዳደር ወይስ ማን? ታስራ የምትገኝበትስ ቦታ የት ነው? እነዚህን ጨምሮ የጆን ዳንኤል ልጅ ክርስትና ላይ ለመገኘት ናዮ ቤት ብትሄድም ጃኒ ከሌሎች ቲክቶከሮች ተነጥላ የተባረረችበትን አጋጣሚ በዚህ ቪዲዮ እነግራችኋለን። እስከ መጨረሻው በመቆየት በርካታ መረጃዎችን ያድምጡ። ለቻናላችን እንግዳ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። ቪዲዮን ላይክ እና ሼርም አድርጉ እያልን በቀጥታ ወደ ቪዲዮ እናልፋለን። ታዋቂዋ ቲክቶከር ጃኒ ከሰሞኑ ባደረገችው ንግግር ሳቢያ ታስራለች የሚባሉ ወሬዎች እየወጡ ይገኛሉ። ምንም እንኳን ይህ ነው ተብሎ በይፋ የተናገረ አካል ባይኖርም የመታሰሯ ነገር ከቅርብ ቲክቶከር ጓደኞቿም ጭምር እየወጡ ይገኛሉ። ለመሆኑ ጃኒ ምን አድርጋ ነው? ምን አጥፍታ ነው የታሰረችው? እዛ ሺቲ ነው የሚለብሱት ለምንድን ነው ማለት ለምንድን ነው የምትጠይቀኝ የሚሉ ችኮች ናቸው። ገባ ለምን ጠይቃለሁ አይነት ይህ ንግግሯ የድሬዳዋ ልጆችን በጣም ያስቆጣ ንግግር ነበር። ጃኒ እንዲሁ በጨዋታ ማለ የተናገረችው ነገር መዘዝ አምጥቶባታል። የተናገረችው እንደ ግለሰብ ሳይሆን እንደ ማህበረሰብ ስለነበር የድሬዳዋ ወጣቶችን በእጅጉ ያበሳጫቸው ጉዳይ ነበር። ከወራት በፊት ከሌሎች ታዋቂ ቲክቶከሮች ጋር ለመዝናናት ድሬዳዋ እንዲሄዱ ታውቋል። ታዲያ በዚህ አጋጣሚ ያየችውን ነገር በገጠመኝ መልኩ ላይቭ ላሉ ጓደኞቿ በምታብራራበት ሰዓት ነበር ይህ ንግግሯ ሪከርድ ተደርጎ የወጣው። በዚህ ንግግሯ ከዚህም ከዚያም የስድብና የትችት ናዳ የወረደባት ጃኒ በርካታ የድሬዳዋ ልጆች በተገኙበት ላይቭ እና በራሷን በሰራችው ቪዲዮ ነበር ይቅርታ የጠየቀችው። ይሄ ቪዲዮ የይቅርታ ቪዲዮ ነው። ቪዲዮ ረጅም ነው፣ ተቆርጦ ነው የተፖሰተው። ቢሆንም ግን ቃላቱ ልክ አልነበረም። እናንተ ልክ ናችሁ እና በጣም ይቅርታ ከልቤ ነው። ቢሆንም ግን ይህ ይቅርታ ያልተዋጠላቸው የድሬ ልጆች በስድብ እና በተለያዩ ቃላት ሲያብጠለጥሏት ተመልክተናል። የድሬዳዋ ሴቶች ያወረደች ሴት እኛ ምርጦችን ያወረደች ዱቄታ እቺ ሜካፓም እቺ እንጨት። ጃኒ ስለተናገረችው ነገር ይቅርታ ጠይቃለች። ከይቅርታ በላይ ምን አለ? ልጅነት አታሏት የተሳሳተ ነገር ብትናገርም ጥፋቷን አምናለች። ስለዚህ ከዚህ በላይ ሌላ ዓላማ ከሌላችሁ በስተቀር በሶሻል ሚዲያው ወሬው እንዲቆይ ለምን ተፈለገ በሚል ከሳሾቿን የሚተቹም አልጠፉም። ጃኒ ለበርካታ ዓመታት የገነባችውን ስም እንዲሁም ተወዳጅነቷን ለማጠልሸት የተሰራ ስራ ነው ሲሉ የሚሟገቱላትም አልጠፉም። በዚህ ጉዳይ ላይ በቅርቡ ወደ እውነተኛው ሃይማኖት መጥቻለሁ ያለው ዮኒ ማኛ ስድብ ትቻለሁ ባለማግስት እንዲህ ድጋሚ የድሬዳዋ ልጆችን ባስቆጣ ንግግር ተከስቷል። በስድብ ድሬዳዋ ትታወቃላችሁ። እናት እንዲቱን አባት እንዲቱን ኤቭሪባዲ ነው። የሐረር ልጅና የድሬዳዋ ልጅ በጣም ልቅ ናቸው። የሆነው ሆኖ የተወዳጇ ቲክቶከር ጃኒ ጉዳይ መነጋገሪያነቱ ቀጥሏል። እንደታሰረችም አንዳንድ ያልተረጋገጡ መረጃዎች ይወጡ ይገኛሉ። በእርግጥ እንደ ማህበረሰብ አንድም ማህበረሰብ ጠርቶ ያልተገባ እንዲሁም የማይወክልን ነገር መናገር ወንጀል ነው። እውነት ነው። በየቦታው ጃኒ በጠቀሰችው ልክ የሚሆኑ ጥቂት ግለሰቦች ይኖራሉ። ይህ ማለት ግን ሁሉም የአንድ ማህበረሰብ አካባቢ ህዝብ እንዲህ አይነት ልማድ አለው ማለት ይከብዳል። በሌላ መልኩ ደግሞ ሁሉም የማህበረሰብ አካል ጨዋ ነው ማለት ከእውነት ጋር መጣላት ይሆናል ብለው ነገሩን ለማብረድ የሚሞክሩ ሚዛናዊ ሰዎች ይገኙ በሰዓቱ ላይቭ ቁጭ ብለው ጃኒ ይሄን ሁሉ ስትናገር ከሚያደምጡ ጓደኞቿ መሃል ሌላኛው ታዋቂ ቲክቶከር ናሆም ፎንቲ ይገኝበታል። እንደ ጃኒ ሁሉ ከድሬዳዋ ወጣቶች ትችት ሊያመልጥ አልቻለም ነበር። በቀጥታ ይሁን በተዘዋዋሪ ከጃኒ ንግግር ጋር ግንኙነት ነበረው። በጃኒ ያልተገባው ንግግር ላይ የፌዝ የሚመስል ሳቅ እየሳቀ የጃኒ ንግግር በሚደግፍ መልኩ ስቀሃል በመባል እየተተቸም ይገኛል። በተራው ናሆም ፎንቲም የድሬዳዋ ልጆች በተገኙበት ላይቭ ላይ እንዲህ ሲል ተናግሯል። አታቀሳስሩ፣ ሙሉ ቪዲዮን እዩት። ጌታን ነው የምላችሁ፣ ሙሉ ቪዲዮን እዩት። ጉዳዩ ከናሆም ፎንቲ ይልቅ ጃኒ ላይ በርትቷል። ለደቂቃዎች ጠፍታ ከማታውቀው ቲክቶክ ለቀናት እያየናት አንገኝም። ከታሰረች የአሰራት አካል በቁጥጥር ስር ናት ያለም አካል የለም። ነገሩ ካሰበችው ይልቅ ስለተጋነነ ለቀናት ብጠፋ ይረሳል በሚል ነው የጠፋችው የሚሉ ነገሩን በጥርጣሬ አይን የሚመለከቱ በርካቶች ናቸው። ስመኝ ገብሩ ወይንም ቲክቶከሯ ጃኒ በተለያዩ ጊዜያት አወዛጋቢ የሆኑ ነገሮችን የምታደርግ ከ1.8 ሚሊዮን በላይ ተከታይ ያላት ቲክቶከር ናት። ይህ ነው የሚባልና የሚጨበት ኮንቴንት እንኳን የሌላት ጃኒ
በቲክቶክ በምትሰራው ገንዘብ ሀብታም ከሚባሉ ወጣት ቲክቶከሮች መሃል ትመደባለች። ጃኒ በአንድ ቀን ውስጥ በሚሊዮኖች የሚቆጠር ገንዘብ እንደምትሰራ ይነገራል። ይህ የምትመለከቱት ጸጉር አሁን ባለው ገበያ እስከ 300,000 የሚጠጋ ገንዘብ እንደሚያወጣም ይገመታል። ጃኒ ከምንም በላይ ለእናቷ ያደረገችው ነገር በርካቶች ከመቀመጫቸው ተነስተው ያጨበጨቡላት መልካም ተግባሯ ነበር። ለወላጅ እናቷ የመኖሪያ ቤት ገዝታ ሰጥታለች። ይህ በጎ ተግባሯ አብዛኛውን ስህተቶቿን ያስረሳ ነገር ነበር። እናትም አይደለች፣ ለእናት ከዚህ በላይ ይገባታል። ጃኒ ቲክቶክን በአግባቡ ተጠቅማ የራሷንም ህይወት ለውጣለች። እጅግ ቅንጡ የሚባል ቤት ውስጥ ስትኖር፣ በቅርቡም ደግሞ እጅግ ውድ መኪና ባለቤትም ሆናለች። ወደ ሌላኛው የሰሞኑ ጉዳይ እንውሰዳችሁ። ጃኒ በአንድ ፖድካስት ላይ ቀርባ ከጆን ዳንኤል ጋር ፍቅረኛሞች እንደነበሩ መናገሯን ሁላችንም የምናስታውሰው ጉዳይ ነው። ንጹህ ጓደኛ ማቾች ነን እያሉ ቆይተው በወጣው ቪዲዮ ምክንያት ፍቅረኛሞች ነበርን ማለቷ አብዛኛውን ቲክቶክ ተጠቃሚ ቢያስገርምም አሁን ደግሞ የተሰማው ሌላ አስገራሚ ጉዳይ ሆኗል። በቅርቡ ናዮ የተባለች ቲክቶከር መፈታቷም ይታወቃል። በእስር ቤት ሆና የወለደችው የጆን ዳንኤል ልጅ ክርስትና ላይ ለመታደም በርካታ ታዋቂ ቲክቶከሮች ቢመጡም ጃኒ እንዳትገባ መከልከሏ ተሰምቷል። በወጡ ቪዲዮዎች ላይ ለመመልከት እንደተቻለው ለናዮ ልጅ ክርስትና ላይ ታዋቂ ቲክቶከሮች ቢኖሩም ጃኒ እንዳልተገኘች ታውቋል። አንዳንዴ እንዲሁ ከመሬት ተነስተን ቲክቶክ ላይ የምናገናቸውና የምናገዝፋቸው ሰዎች መግነንም መግዘፍም መታወቅም የማይገባቸው ሰዎች ናቸው። እንደ ኢትዮጵያዊ የሶሻል ሚዲያ ተጠቃሚ ግን ነገሮችን ማስተዋል ይገባናል። በሞቀበት የምንሞቅ በቀዘቀዘበት የምንቀዘቅዝ መሆን የለብንም። እንደ ኢትዮጵያዊ የሶሻል ሚዲያ ተጠቃሚ በራሱ ጭንቅላት እንጂ በመንጋ ጭንቅላት ማሰብ አይገባንም። ለምን እንዴት ብሎ መጠየቁ አግባብነት ይኖረዋል። 100 ሰው እንደ 100 ሰው ማሰብ ይገባል እንጂ 100 ሰው እንደ አንድ ሰው ማሰብ ጉዳት እንጂ ጥቅሙ አይታይም። ለየት ብሎ ነጠል ብሎ በራሱ የሚያስብ ሰው በራሱ ጭንቅላት የሚያስብ የሚወስን ሰው እንጂ በቡድን ሰው መወንጀልም የከፋ ተግባር ነው የሚሉ የጃኒን ጉዳይ በጥንቃቄ ለመመልከት የሚሞክሩ ይገኙበታል። ጃኒ የድሬዳዋን ባህል አለባበስና የሴት እሴቶችን ነባራዊ ሁኔታ በማይገልጽ ሁኔታ በተናገረችው ያልተገባ አጸያፊ ንግግር ብዙዎች አዝነዋል። ብዙዎች ንግግሯን በመቃወም ተገቢ የሆኑ ምላሾችን ሰጥተዋል። ጃኒን በተፈጠረባት ጫና ተገዳ ሆነ ተጸጽታ በገጿ ላይ ይቅርታ ጠይቃለች። መልካም ነው። በተደጋጋሚ እንደሚታየው የድሬዳዋ ነዋሪ ረሃ ነው ሲባል ቁም ነገር አልባ ተደርጎ ማየት፣ ፈታ ነው ሲባል ከጫት ሱስና ከወሲብ ነክ ነገሮች ጋር አገናኝቶ ማየት፣ እንዲሁም ጭንቅ አይችልም ሲባል ከስንፍናና ከዓላማ ቢስነት ጋር ማገናኘት በቅንነት ሆነ በተሳሳተ ትርክት ለድሬዳዋ ሰው የሚሰጡ አሉታዊ ምስሎች መገለጫዎች ሆነው ቀጥለዋል። ስለ ድሬዳዋ የሚሰሩ ፊልሞችን ጨምሮ ጃኒ የዚህ የተሳሳተ ትርክት ውጤት ለመሆናቸው ብዙ ማለት ይቻላል። መፍትሄው የድሬዳዋን አቧራ በማራገፍ የከተማዋን እውነተኛ ማንነቶችን ማሳየት ያስፈልጋል። ድሬዳዋ ማነች? የከተማዋ እውነተኛ መገለጫዎችስ ምንድናቸው? ድሬዳዋ ለኢትዮጵያ ምን አበረከተች? ድሬዳዋ ከተማ እነማንን አፈራች? አሁንስ ምን እየተሰራ ይገኛል? በሚሉና በተለያዩ የከተማውን የውል እውነቶችን በሚገልጡ ስራዎች ላይ በስፋት መስራትና ማሳየት ያስፈልጋል እያለን የዛሬውን ቪዲዮ እዚህ ጋር እናበቃለን። በቀጣይ እስክንገናኝ በሰላም ቆዩ። ቲክቶከሯ ጃኒ ወይም ስመኝ ገብሩ መታሰሯ ተሰማ። የታሰረችበት ዋነኛው ምክንያትም ላይቭ ላይ ቲክቶክ ላይ ባወራችው በተለይ በድሬዳዋ ሴቶች አለባበስ ዙሪያ የተናገረችው ንግግር ነው። ያን ተከትሎም ይቅርታ የሰራችው ብትሆንም የድሬዳዋ ከተማ አስተዳደር ዋና ከንቲባ ክስ በማቅረባቸው መታሰሯ ተሰምቷል። አንዳንዴ ላይቭ ላይ የሚደረጉት ንግግሮች በጣም ጥንቃቄ ሊደረጉ እንደሚገቡ ጭምርም ነው። ትናንሽ ችግሮች ለትልቅ ክሳራና ትልቅ ፈተና ውስጥ ይዳርጋሉ። ከነ ጆን ዳንኤል የተባለው ቲክቶከርና ከሌሎቹ ማየትና ማወቅ እንደሚቻል ጭምርም ነው። ምክንያቱም ትናንሽ ችግሮች ለትልቅ ውድቀት እንደሚዳርጉ ጭምርም ነው። በተለይ የድሬዳዋ ሴቶችን ቢያስቆጣም በርካቶች ይቅርታ ጠይቃለች፣ ለምን አትፈታም፣ ለምን ታሰረች በማለትም ሀሳባቸውን ያነሱትም አልጠፉም። ጃኒ ታዲያ መታሰሯ ነው የተሰማው። አሁን የወጡት መረጃዎችን በማስመልከትም ለእናንተ ይዘንላችሁ የመጣ ነው። ሚኪ ነኝ ከሚኪ ታቦር ኢንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አገኙ። ለሰዓታት ካሉኝ አጫጭር መረጃዎች ይህን ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ። እዛ ሺቲ ነው የሚለብሱት። ለምንድን ነው ማለት ለምንድን ነው የምትጠይቀኝ የሚሉ ችኮች ናቸው። ገባ ለምን ጠይቃለሁ አይነት አልገባችሁ እናንተ ፋራዎች። ጃኒ ገብቶናል። እኔ እና ጃኒ እኮ ድሬዳዋ አብረን ነበር፣ ግን አልተገናኘንም አንድ ቀን። ለምን ሲባል የኔ አባት ለምን አባ ነው? ቆይ ናኦሚ ግን አንተ እኮ ነህ እኮ እነዚህ የኔ ታስቡ ልጅ በጣም በቃ እያጫወተ ለምን ያተገናኛችሁ? ቺክ ይዞ ጠፋ። ከዛ
ላይ ያነሳ እዛ ሺቲ ነው የሚለብሱት። ለምንድን ነው ማለት ለምንድን ነው የምትጠይቀኝ የሚሉ ችኮች ናቸው። ገባ ለምን ጠይቃለሁ አይነት አልገባችሁ እናንተ ፋራዎች። ጃኒ ገብቶናል። በቃ ፋብትን ዛሬ ትልቁ ዜና ሆኖ የተመዘገበው ማለት በዜናው ክብደት ሳይሆን በእይታ ደረጃ ላይ ብዙ የታየው ዜና የቲክቶከሯ ጃኒ ወይም የስመኝ ገብሩ የምትባለው ወጣት የእስር ዜና ነው። የሷ መታሰር ብዙ አነጋጋሪ ሆኗል። ብዙ ሰዎችም አስተያየት የሰጡበት ይገኛሉ። በዛሀበሻ ፌስቡክ፣ በዛሀበሻ ቲክቶክ እና እንደዚህም ደግሞ በጉድ ሞርኒንግ ኢትዮጵያ በሚለው የዩቲዩብ ቻናል ላይ በጣም ብዙ ሺህ ሰዎች አይቶታል። ቢያንስ ሁሉም ሲደመር ወደ 1 ሚሊዮን ሰው እየጠጋ ነው የተመለከተው ያየው ዜናውን። እናም በዚህ ላይ የተለያዩ ሰዎች አስተያየት ሰጡ ተመልክቼ ምናልባትም ጉዳዩም ደግሞ እንደዚህ አነጋጋሪ ከሆነ እነዚህን አስተያየቶች ጠቅላላ አድርጎ ለህዝቡ ማቅረብ አስፈላጊ ነው ብዬ ስላመንኩኝ አንዳንድ አስተያየቶችን ለእናንተ ለማቅረብ ነው። መጀመሪያ በስልክ ደውሎ አስተያየት የሰጠኝ ሰው እዚህ አሜሪካን ሀገር ውስጥ ይኖር የነበረ አንድ ሰው ማለት በሹፍርና ስራ ውስጥ ይሰራ የነበረ ሰው አሁን ግን አዲስ አበባ ገብቶ ባለጊዜ ነኝ በማለት በመንግስት ኃይሎች ወይም ደግሞ በመንግስት ኃላፊዎች ከፍተኛ የሆነ ጥበቃ እየተደረገለት እንደውም ከቢሮአቸው ሁሉ ላይቭ እየወጣ የሚናገር አንድ ሰውን ጉዳይ አንስቶልኝ ነበር እና ይሄ በማህበራዊ ሚዲያ ላይ በጣም ለመናገርም ለመስማትም በሚቀፍ ቃል አንድን ብሔር ጠርቶ ሲሳደብ ሲያዋርድ ምን ሲል ህዝብ ያሁላ ሰው ጫጫታ ሲያሰማ እሱ ግን ማንም ሰው አልተናገረውም። እንደውም ባለስልጣኖቹ ለማብሸቅ በሚመስል መንገድ እሱ በማህበራዊ ሚዲያ እየወጣ ከቢሮአቸው ላይቭ እየገባ እነሱን ያሳያቸው ያን ሲያደርግ ስንመለከት እቺ ህፃን ልጅ የሚከራከላት ወይም ደግሞ የዛ ብሔር አባል ስላልሆነች ነው ወይ የሚል ጥያቄ አንስቷል። ለዚህ በእርግጥ የብሔር ጥያቄ ማንሳት በጣም የሚመቸኝ ነገር አለም፣ ግን የሰውየው አስተያየት ነው። እቺ ልጅ ምናልባትም የዛ ሙሉ ዘገባውን ከዩቲዩብ ገጻችን ላይ ተመልከቱት። ጉድ ሞርኒንግ ኢትዮጵያ ብላችሁ ታገኙታላችሁ። አፎ ለምታ ሸቤ ገብታ ችሎት ስታፍታት ተውላለች። ችሎት ፊት ቀርባ የድሬዳዋ ሰዎች ጸዴ ናቸው ብላ ስትናገር ሙሉ ችሎቱ በሳቅ ወድቋል። እውነተኛ ስሟ ስመኝ ገብሩ ነው ቢባልም ትክክለኛ የመታወቂያ ስሟም ሆነ የሚዲያ ስሟ ጃኒ መሆኑ ተረጋግጧል። ችሎቱን ሲከታተል በነበረው ጠበቃ ዮሐንስ ዘውዱ አንደበት ከአፍ የወደቀች ጥሬ የምታክል ሚጢጢ ናት ተብላ የተገለጸችው ጃኒ በቀጣይ ስመጣ ሺቲ ለብሼን የሚመጣው ብላ ችሎቱን ፈገግ እንዳሰኘችው